የፈጣሪ ኃይል የሌለበት የተረሳ እና ሲኦልና ገነት አድርገን የኛን አጥረን የተቀመጥን መሆናችን ድብቅ አጥፊዎች ያደረገን ይመስለኛል። አሁን እዚህ መምጣቱ በተወሰነ መልኩ እንደ ወንጀል ነው የሚታሰብብኝ። ወይ ለምን መጣው የት ሄዳለው ነው። ፍልስፍናም በብዛት መልስ ያላገኘለት ሳይንስም መልስም አይሰጠን ነገር ምክንያቱም ምናስብ ስለሆነ ጉስ ተሆናላችሁ የሚለው ብቻ በቂ አይደለም። መንፈስም ስላለን ያንን መንፈስ የት ይሄዳል የሚለው እንጠይቃለን። አንዳንድ እንደውም ምግባሮቻችን ብዙ ሰዎች ሲያስተውሉ ከአንድ እምነት ወይም ገዢ ወይም አስተዳዳሪ ካለው ኃይል አይጠበቅም ይላሉ። በየትኛው መንገድ ጋር ነው የተሳሳት ነው ብላ አምናለሁ። ተቀደሰች ናት እላለሁ እኔም እንዳንቺው ግን ቅድስናዋን እንዴት ታስከብራለች የሚለው ፈተና ነው። 8ኛው ሺህ እንዳልሽው የምጽአት ቀንን ማሰቡ ይከብደኛል። እኔ መቼ እንደሚሆን አላውቀውምና